ሶ በቀጣይ ደግሞ የምናየው ላይቭ እንዴት በመግባት ገንዘብ ሜክ ማድረግ እችላለሁ የሚለውን ስለሆነ ይሄ ለሴቶች ነው። በደንብ ተከታተሉኝ እሺ። ለወንዶች ደግሞ በቀጣይ እነግራችኋለሁ። ነገር ግን አሁንም ማወቅ ያለባችሁ ነገር በጭራሽ ከላይ ያሉትን አራቱን ስቴፖች ሳትጨርሱ በጭራሽ እንዳትመጡ እሺ። ወደዚህ አራቱን ስቴፖች በስነ ስርዓት ጨርሳችሁ ነው ሶ እንቀጥል እና ወደ አፕሊኬሽኑ እንደገባችሁ ፊት ለፊት ላይ አንደኛ ላይ ላይቭ የምትሏለች አይደል? ኦር ደግሞ አንዳንድ ቦታ ላይ ስለምትለይ ከአምስቶቹ ያከበብኩባት በግራ ያለችውን በኩል ላይቭ የምትሏን ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ያከበብኩባትን እንደገና ላይቭ የምትሏን ትነካላችሁ። ከዛ እዚህ ጋር ፐርሚሽን ስለሚጠይቃችሁ እሱን ኮንፊርም ትላላችሁ። ከዛ እዚህ ጋር ያከበብኩበት ከላይ ፕሊስ ኢንተር ዘ ኮንቴንት የሚለው ጋር ደስ ያላችሁን ላይቫችሁን የሚገልጽላችሁ ርዕስ ትሰጡታላችሁ። ከዛ እዚህ ታች ላይ ካስቀመጥኳቸው ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚሉትን ያከበብኩባቸው ቦታዎች ላይ ደስ ያላችሁን መርጣችሁ ስኪል ያላችሁን መምረጥ ትችላላችሁ። ምንም ነገር ስኪል ከሌላችሁ የመዝፈን ኦር ደግሞ የመደነስ እንደዛ አይነት እንትን እቅድ ከሌላችሁ ጀስት ቻቲንግ የሚለውን ትመርጣላችሁ። ከዛ በመጨረሻም ጎ ላይቭ በማለት ጨረሳችሁ። ሌላው ማወቅ ያለባችሁ ህግ አለ። ምንድነው? የተገላለጠ አለባበስ፣ መጠጥ ይዞ መግባት፣ ህፃናት ማሳየት፣ ስለታም ነገሮች በጭራሽ መታየት የለባችሁም። ልክ እንደ ቲክቶክ ሁሉ እዚህ ጋም ላይቫችሁን ስለሚያሳግዳችሁ እነዚህ ነገሮች በደንብ ተጠንቀቁ። እና ሌላውና ዋናው ነገር ደግሞ ላይቭን በጭራሽ እንዳታቆራርጡት እሺ። ምንድነው ማድረግ ያለባችሁ? ቢያንስ ለሰባት ቀን ተመሳሳይ ሰዓት ላይ ለሁለት ሰዓት ላይ ላይቭ ስትሪም አድርጉ። ምንድነው ሪዋርድ የሚያደርጋችሁ ወይም ደግሞ የቱ ጋር ነው ክሌም የምታደርጉት እሱን አሳያችኋለሁ። ነገር ግን ለሁለት ሰዓት ቢያንስ ለሰባት ቀን ተመሳሳይ ሰዓት ላይቭ ግቡለት። እንደ ቦነስ በቀን ውስጥ ለሁለት ሰዓት የምታደርጉ ከሆነ 10,000 ፖይንት ይሰጣችኋል። የ10,000 ፖይንት ማለት $1 ነው ማለት ነው። መጨረሻ ላይ በተመሳሳይ ሰዓት ካደረጋችሁት የሳምንቱ መጨረሻ 7ኛው ቀን ላይ 70,000 ፖይንት ይሰጣችኋል። ቶታል ስንት ታገኛላችሁ? 140,000 ፖይንት። ያ ማለት ደግሞ $14 አገኛችሁ ማለት ነው። ዳት ሚንስ 2,000 ብር በአንድ ሳምንት ውስጥ። ይሄ ምንድነው የሚጠቅማችሁ? ወደፊት ለእድገታችሁ በጣም ይጠቅማችኋል። ብሩ ሳይሆን ሞር ወደፊት ለእድገታችሁ ስለሚጠቅማችሁ አደራ የምላችሁ ነገር በተመሳሳይ ሰዓት ለሁለት ሰዓት ያክል ግዴታ ላይ ብትገቡ ለእናንተ በጣም ቆንጆ ነው። ለሁለት ሰዓት ስትሪም አድርጉ። 10 ጊዜ አታቆራርጡ። ለሁለት ሰዓት ያክል ለተከታታይ 7 ቀናቶች ግቡ። የቱጋኖ ገንዘባችሁን የምትወስዱት የሚለውን ደግሞ አሁን አሳያችኋለሁ። ብቻ ግን ለሁለት ሰዓት ስትሪም ማድረግ እንዳትረሱ፣ ከ2 እስከ 3 ሰዓት ከቻላችሁ። ሌላው ላይቭ መች ነው መግባት ያለባችሁ የሚለው ነገር ከዛሬው ቀን ጀምሮ ነው። ከቻላችሁ ዛሬ፣ ካልሆነ ነገ፣ ከቻላችሁ ግን ዛሬ ለ7 ቀን እንደገባችሁ የመጀመሪያዎቹን 7 ቀናቶችን እንደዚህ የሚቆጥርላችሁ። ከዛ በኋላ ያለው ደግሞ ሌሎች ጥቅሞች አሉ። ዋናው ስራ ወደፊት ይመጣል። ግን ለመጀመሪያ ለ7 ቀናቶች ይህን ብታደርጉ እጅጉን ትጠቀማላችሁ። እሺ፣ ለ7 ቀን ይህን ማድረግ እንዳትረሱ። ለ2 ሰዓት ያክል ልክ ላይቭ ስትሪም አድርጋችሁ ወይም ደግሞ ላይቭ ላይ ቆይታችሁ እንደተመለሳችሁ ገንዘባችሁ ወይም ፖይንታችሁን የቱ ጋር ነው ክሌም ማድረግ የምትችሉት የሚለውን ለማሳየት ያክል እዚህ ጋር ያከበብኩባት ሪዋርድ የምትሏ ጋር እሷን ክሊክ ታደርጋላችሁ። ከዛ አያችኋት እዚህ ጋር ዴሊ ላይቭ ዱሬሽን 60 ደቂቃ እና የ120 ደቂቃ የምትሏን ጎጎ የምትሏን ልክ 2 ሰዓት ላይቭ ስትሪም አድርጋችሁ እንደጨረሳችሁ ሪሲቭ ትላላለች። እቺ ጎጎ የምትሏ እናንተስ ላይቭ ከቆያችሁ ሪሲቭ ስለምትል እሷን ሪሲቭ ብላችሁ ትሰበስባላችሁ ማለት ነው። እየሰበሰባችሁ ለ2 ሰዓት ያክል ላይቭ የገባችሁ ለ7 ቀን ይሄን ከሰበሰባችሁ በኋላ 70,000 ይመጣል። ከዛ በኋላ የሳምንቱ መጨረሻ ላይ 7ኛ ቀናችሁ ላይ ልክ በስነ ስርዓት ከጨረሳችሁለት ድጋሚ 70,000 ይሰጣችኋል። አጠቃላይ 140,000 ትቀበላላችሁ ማለት ነው። ይሄን እንዴት ማውጣት አለባችሁ? በቀላሉ ወደ ባንክ ማውጣት ይቻላል። እሱን ደግሞ አሳያችኋለሁ በቀጣይ። በጣም ቀላል ነው። ዋናው ነገር ግን ይሄን ፖይንታችሁን ሰብስቡ አርፋችሁ። እሺ፣ ይሄን ከዛሬ ቀን ጀምራችሁ ሰብስቡ እንዳትረሱ። ሌላውን ነገር በደንብ ወደፊት አስረዳችኋለሁ። ይሄ ልክ እንደ መጀመሪያ ያክል እንጂ ከዚህ በላይ ነው ገንዘብ። ይሄ አይደለም ዋናው ስራችሁ፣ ወደፊት ነው የሚመጣው። ግን ለወደፊት ስራው ይሄ ወሳኝ ስለሆነ አደራ የምላችሁ ነገር ላይቭን በ1 ደቂቃ በየ2 ደቂቃው አታቆራርጡት። አርፋችሁ ለ2 ሰዓት ያክል ስትሪም አድርጉ። ተመሳሳይ ሰዓት ላይ ግቡለት። ህጎችን ጠብቁ። ማይሆን ነገሮችን አታድርጉ። ብርሃን ያለበት ቦታ ላይ ሆናችሁ ላይቭ ግቡ። ፊታችሁን በደንብ አሳዩ። በቃ ልክ እንደዛ ካደረጋችሁ በደንብ ታገኛላችሁ። ይሄ ለመጀመሪያ ያክል ያገለግላችኋል። ወደፊት በጣም ነው የሚጠቅማችሁ ይህን ማድረጋችሁ። እሺ፣ እንዳትረሱ።
ኔክስት ላይ ያሉትን ነገሮች ደግሞ በደንብ አስረዳችኋለሁ። መልካም የስራ ጊዜ